ከጣለም በላይ ከፍ የሚያደርገን አምላክ አለ። ካሰናከለም በላይ የሚያሻግረን አምላክ አለ። ወገኖቼ እንደገናስ ብትሉ ትነሳላችሁ። ጠላቴ ሆይ ደስ አይበል፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጽድቅንም አያለሁ ወደ ብርሃንም ያወጣኛል እንዳለው ብንወድቅ እንነሳለን። ለዚህ ወገኖቼ አንዳንዶቻችን ንጹህ ሆነን መቅረብ እንፈልጋለን። ወገኖቼ ይህ የተዘጋጀው መስዋዕት፣ ይህ የተሰራው ሥርዓት ለንጹሃን እንዳይመስላችሁ ኃጢአተኞች ለሆን ነው። ለኛ ነገን አትፍራ። ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ በወድቅስ፣ አሁንስ እሺ ልመለስ ነገ ብሳሳትስ። ብዙዎቻችን ነገን እየፈራን ኃጢአት ብሰራስ፣ እንደገና በወድቅስ፣ እንደገና በበድልስ፣ እንደገና ፍርሃት። ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። አንድ ነገር አንርሳ፣ ብንወድቅ እንነሳለን፣ ብንሳሳት እንመለሳለን፣ ደግሞም እንታረማለን። በውድቀቶቻችን ምክንያት እግዚአብሔር አይተን ወደማናውቀው በንስሐ ብንመለስ ከፍ ወዳለው ጸጋ እንደርሳለን። ቅዱስ ዮሐንስ አፈወርቅ ቴዎድሮስ ለሚባል ለአንድ ወዳጁ በዝሙት ምክንያት ወድቆ ለነበረው ደገኛ ሰው ለነበረው አንድ ወዳጁ እንዲህ ብሎ ላከለት። ሰይጣን ይሄን ያህል ከጣለህማ አለው፣ እግዚአብሔር ደግሞ እንዴት አይተኸው ወደማታውቀው ክብር ከፍ ያደርገው ይሆን አለው። ከጣለም በላይ ከፍ የሚያደርገን አምላክ አለ። ካሰናከለም በላይ የሚያሻግረን አምላክ አለ። ወገኖቼ እንደገናስ ብትሉ ትነሳላችሁ። ጠላቴ ሆይ ደስ አይበል፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጽድቅንም አያለሁ ወደ ብርሃንም ያወጣኛል እንዳለው ብንወድቅ እንነሳለን። ለዚህ እኮ ነው ንስሐ ሥጋው ደሙ እነዚህ ምስጢራት የሚደገሙ የሆኑት እኛ ደካሞችና ወዳቂዎች እንደሆንን እግዚአብሔር ስለሚያውቅ ነው። ኦርቶዶክሳውያን ወደ አባ ቢሾይ የመጣ አንድ መነኮስ አባ ቢሾይን እንዲህ አለው ይባላል። አባቴ ሆይ ለካ ሲሰነካከል ኖሯል ይሄ ወጣኔ መነኮስ። አባቴ ሆይ እስከ መቼ ድረስ እየተሰነካከልኩ ኖራለሁ አለው ይባላል። አባ ቢሾይ መለሰለት እስክትሞት ድረስ አለው ይላል። ኦርቶዶክሳውያን አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ወገኖቼ ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም። እና ምንድነው ካላችሁ ወይ ኦርቶዶክሳውያን አባቶቻችን ትምህርት እንዲህ ይላል፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ሽንገላን ቢጨምር ማለት በድሎ አልበደልኩም ቢል ማለታቸው ነው። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላሉ። እደግመዋለሁ። በበደሉ ላይ አንድ ሰው በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ አልሰራሁም ብሎ ራሱን ቢያጸድቅ ምን ይላሉ? ከዛች ኃጢአት መጠበቅ አይችልም፣ ከኃጢአት መጠበቅ አይችልም። ምክንያቱስ በበደሉ ላይ ንስሐ ሳይገባ ጭራሽ አልበደልኩም ባይሆኗላ ከኃጢአት መጠበቅ አይችልም፣ ከሚመጣው ኃጢአትም አይድንም። ላለመድገም ከፈለጋችሁ ንስሐ እንግባ። ምክንያቱም ንስሐ ስንገባ ረድኤተ እግዚአብሔር ይቀርበናል። የንስሐ አባታችን ይጸልይልናል። ቀኖናው ኃይለ እግዚአብሔርን ያቀርብልናል። መንፈስ ቅዱስም ይረዳናል። እንደገና እንቆማለን፣ እንደገና እንበረታለን፣ እንደገና እንነሳለን። ወገኖቼ አንዳንዶቻችን ንጹህ ሆነን መቅረብ እንፈልጋለን። ወገኖቼ ይህ የተዘጋጀው መስዋዕት፣ ይህ የተሰራው ሥርዓት
ለንጹሃን እንዳይመስላችሁ ኃጢአተኞች ለሆን ነው ለኛ። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው። ጻድቃን ስለሆንን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹህ አንሆንም። የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም። እንቆሽሻለን። መቅሰስ የምንበላው እኮ ራት አንበላም ብለን አይደለም። ራት እንበላለን ወገኖቼ። ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ እንበረታለን፣ ኃይል እናገኛለን፣ ጸጋ እናገኛለን። ስለዚህ ኃጢአት በሰራስ ነገ በወድቅስ ብለን መፍራት የለብንም። እየሰማችሁ መበርታት ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው ወገኖቼ። እንዳትረሱ ግን የኔና የናንተ የንስሐ ህይወት የደጅ ጥናት እንጂ የመለማመጫ ህይወት እንጂ እግዚአብሔርን ለሚመጥን ቅድስና እናመጣለን ብለናል። ደጅ መጥኛችን መለማመጫችን ብቻ ነው። እንኳን እኔና እናንተ ጻድቁ ኢዮብ እንደተናገረው ፀሐይና ጨረቃ እንኳን ንጹሃን አይደሉም በእግዚአብሔር ፊት። እየሰማችሁኝ ነው? ሳያቋርጡ የሚሽከረከሩ ሳይፎርሹ የሚወጡና የሚገቡ ፀሐይና ጨረቃ እንኳን ለእግዚአብሔር የሚመጥን ንጽህና የላቸውም። ይልቁንም ኃጢአትን እንደ ውሃ የምንጠጣ የሰው ልጅ ምንኛ ያንስ ይላል። አያችሁ፣ ደጅ መጥኛ ነው፣ መለማመጫ ነው። ራሱ እግዚአብሔር በዚህ ህይወት ውስጥ ስንኖር ፍጹማን ያረገናል፣ ንጹሃን ያረገናል። ንስሐ መግባት እየፈለግን ስንሄድ፣ ከዛስ ኃጢአትን ስንተው፣ ከዚያስ ኃጢአትን ወደ መጥላትና ወደ መጸየፍ ያደርሰናል። አበቃ። መፈለግ አለብን፣ መተው አለብን። ከዚያስ እንድንጸየፍ ራሱ እግዚአብሔር በእኛ ውስጥ ይሰራል ወገኖች። ቆይ ቁስል ሲገላለጥ ነው ወይስ ሲሸፋፈን ነው የሚድነው? ነውም አይደል? ከተሸፈነስ ያመረቅዛል፣ ከዚያስ ይቆስላል። ጋንግሪን ካንሰር ይሆናል፣ ይቆስላል ይላሉ እንዴ? የምንጠየም የምማረግ ነው እሱ። ይቆረጣል። ምን ማለት መሰላችሁ? የስነ ምግባር ጉድለት ቶሎ ካልታረመ የሃይማኖት ክህደት ያመጣል፣ ይቆረጣል። ስለዚህ ግለጡት። ለዚህ እኮ ነው አባ መቃርዮስ ያንን ምስኪን መነኮስ በኃጢአት የወደቀው አንተ ኃጢአትን ብትገልጠው እግዚአብሔር ይሰውርልሃል፣ አንተ ብትሰውረው ግን እግዚአብሔር ይገልጥብሃል ያለው እኮ ለዚህ። ስለዚህ እናጠቃለው ብዙ ጊዜ ይህን ትምህርት ካስተማርኩ በኋላ ጠይቃለሁ። እናንተንም በጠይቃችሁ ቅር ይላችኋል? ያለ ኩራት ደግሞም ያለ በዛ ትህትና እጃችሁ እንድታወጡልኝ መጠይቀው ምን መሰላችሁ? ለተወደደ መድኃኒታችን ኢየሱስ ክርስቶስ በዚህ አዲስ ዓመት ስጦታ ስጡ ብላችሁ ለክርስቶስ ስጦታ መስጠት የምትፈልጉ ሰዎች እስኪ እጃችሁን አውጡልኝ። ትታያላችሁ እንዴ? ወንዶች በሙሉ አውጥተዋል ሁሉም። አይዟችሁ፣ ገንዘብ አንለምናችሁም እኮ እጃችሁን አውጡ ሲባል እንደዚህ አስባችሁ እንዳይሆን። እግዚአብሔር ይስጥልኝ፣ አውርዱ። በጣም እግዚአብሔር ይስጥልኝ፣ ትውታን ናችሁ በእውነት። አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተክርስቲያናችን ሊቅ ለብዙ ዘመን ሲተረጉም የነበረውን የትንቢተ ኢሳይያስ መጽሐፍ በጌታችን የልደት በዓል ለክርስቶስ ስጦታ ሊሰጥ አንድ ዋሻ ውስጥ ገባላችሁ። እውነተኛ ታሪክ ነው የምነግራችሁ። ልክ የልደት በዓል ላይ የተወደደ መድኃኒታችን ኢየሱስ ክርስቶስ ለአባ ጄሮም ተገለጠለት። ከዛ ምን አለው መሰላችሁ? ልጄ ጄሮም ምን ሆነ ነው እዚህ ዋሻ ውስጥ የገባኸው አለው። ጌታዬ ሆይ ዓይኔን ያፈዘዝኩበትን ጉልበቴን ያደነዘዝኩበትን ይህንን ስጦታዬን ለልደት በዓልህ
ልሰጥህ አዘጋጅቼልህ ነው። የኢሳይያስን ትርጓሜ ስጦታ አድርጌ ልሰጥህ ነው አለው። ልጄ ጄሮም ጥሩ ነው ያደረከው፣ ግን እኔ ይሄን ስጦታህን አልቀበልህም አለው። ደነገጠ አባ ጄሮም። ጉልበቴን አፍስዤ አይኔን አደንዝዤ እንዴት ነው ማትቀበለኝ አለው። ልጄ ጄሮም ሌላ ስጦታ ፈልግ እንድቀበልህ አለው። እንግዲያውስ አፌ ኮቸችላ እስኪመስል የጾምኩበትን በረሃ ወርጄ የተጋደልኩበትን አንተን ለመመስከር መናፍቃንን አፍ ባስያዝኩበት ዋሻ በገባሁበት በትህርምት በቆየሁበት በዚህ ተጋድሎዬ እሱን ውሰደው፣ ይሄን ስጦታ አድርጌ ልስጥህ አለው። ልጄ ጄሮም ጥሩ ነው፣ ግን ይሄንንም ስጦታ አድርጌ አልቀበልህም አለው። እንግዲያውስ ምን አለኝ? የሰራሁት አንድ ስራ ይሄ ነው፣ የምኖረው ህይወት አንድ ይሄ ነው። ከሱ በቀር ጌታዬ ሆይ ምንም የለኝም እሰጥህ አለው። ልጄ ሆይ ለዚህ ለበዓሌ ታስደስተኝ ዘንድ ትፈልጋለህ? አዎ። እንግዲያውስ ኃጢአትህን ስጠኝ አለው። ምንን ስጠኝ? እናንተ የተወደዳችሁ ኦርቶዶክሳውያን እስኪ ድጋሚ ልጠይቃችሁ፣ ለክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? እስኪ እጃችሁን አውጡልኝ። እንግዲያውስ በዚህች በቀረችን ጥቂት ቀን ለተወደደው መድኃኒታችን ስጦታ መስጠት ከፈለጋችሁ ኃጢአታችሁን በንስሐ አባታችሁ አማካኝነት ለክርስቶስ ስጡት። ይቆየን።